ድንግልናችን የሌለን ሰዎች ሰውን አታለን ተክሊሉን ደፍተን ልንታይ እንችላለን። አክሊሉን አድርገን ለዛች ቀን የፎቶ ፕሮግራም ነው ልንለዋለን። አንዳንዴም ችግር የለም ልንለው እንችላለን። ግን ክርስቲያኖች እውነቱን ማወቅ አለብን። ችግር አለው። የማይገባንን ክብር ያልሮጥንበትን ሩጫ ያልደከምነውን ድካም እንዴት ነው ዋጋውን የምንቀበለው? ሰው እንዴት ነው ላልሮጠበት ሩጫ ሄዶ መጨረሻው ላይ ሜዳሊያ ያርጉልኝ የሚለው? ድንግልናቸውን ሳይጠብቁ የሄዱ ሰዎች በኋላ ላይ ቤተሰብ ያሳቅቀኛል፣ እናት አባቴ ቢሰሙ ወገን ዘመድ ቢመለከት ምን ይለኛል ብሎ እንዴት ነው ተክሊል ካልጫናችሁልኝ አክሊል ካልጫናችሁልኝ ብሎ የሚነጋገር? ሰውን ልናሞኝ እንችላለን፣ እግዚአብሔርን ግን አናሞኝ። ያየዋል እሱ። ልብን ኩላሊትን የሚመረምር አምላክ ነው። በዛች ቀን ላይ ለሰው እይታ ብለን ተክሊል ጭነ አክሊል ጭነ ልንታይ እንችላለን። በእግዚአብሔር ፊት ግን እኮ እንዴት ያለ ቅሌት መሰለው! እንዴት ሰው እግዚአብሔር ፊት ይዘብትበታል? በፍጹም የደከሙ ሰዎች የሚሰጣቸው ዋጋ ነው።